ኩሩቤል ለበረከት ለመደር ሲል ሙኘት በፍቅሬ ታስራለች ምን ብሎ ፊት ለፊት ከበረከት ጋር ተናግራል ማለት ነው። ለሱ ለማን ብሎ ሰላም ሰላም ቤተሰብ የቤቱ ተከታታይ እንዴት ናችሁ? በያላችሁ ቤት ዓለም ዳርቻ ሰላማችሁ በዚህ ይበልልኝ። እኔ ሰላም ነኝ፣ ደህና ነኝ፣ እግዚአብሔር ይመስገን። ይህን ድራማው ትንሽ ውስብስብ ብለዋል። ይሄ ደግሞ ምን ማለት እንደሆነ ማለት ከዙፋኔና በረከት ከመንገድ ላይ ከኩሩቤል ፊት ለፊት ተገናኙና ኩሩቤል ደግሞ ለበረከት ስላናድ ስል ሙኘት በፍቅሬ ታስራለች ብሎ ተናግሮ ለበረከት አናዶ ማለት ነው። በረከት ደግሞ ስሜቱ መቋጠርም ቢለው ዙፋኔ ደግሞ ዝም ብሎ ወንድሜ ተረጋጋ ብላ ለሱሩፌል ለመናደድ ለመስፈራራት ስትል አንተ ያንተ ክፉ ስራህን ብዙ መረጃ አለኝና በእያንዳንዱ የምታደርገው ስራችን በአንዱ ትከፍላለች ስለ አስፈራርታ ለበረከት ይዛ ትሄዳለች ማለት ነው። ወይዘሮ ማርታ ደግሞ የበረከት ቤት ሄዳ ለሙኘት ትንሽ ለበረከት እንድትጠረጥሮ ብላ ትንሽ ከልጇ ጋር እንዴት አይነት ግንኙነት እንዳለ ሄዷ ትነግራለች እና ሙኘት ደግሞ እንደዛ ይሆንም ብላ ትንሽ ተረብሻለች። ሙኘት ደግሞ በራሷ እየተነገረች በረከቴ እንደዛ አያርገም ያምነዋል ብላ ከራሷ ጋር ትነጋገራለች ማለት ነው። በረከት ደግሞ ውጭ ላይ ስለነበሩ ከዝፋኔ ጋር ውጭ ላይ ስለነበሩ ዝፋን አየር ይቀበላለሁ ስትል ትንሽ ለብቻ ቀርታለች። በረከት ደግሞ ቤት ስገባ ማለት ነው ሱሩፌል ደግሞ ተከታትሎ ለዝፋኔ አገታት ማለት ነው። ዝፋኔ ምን እንዳገታት አታቅም ነበር። መጀመሪያ አግቶ እጇን እግሯ አስሮ አስቀመጣና ማን እንዳፈና በድምጽ ነው ያወቀችው ማለት ነው። ሱሩፌል እንዳፈና በድምጽ ስታውቁ እንዴት አድርገሽ ነው ያውቅሽኝ አንቺ የተረገምሽ ብሎ ለዝፋኔ ስልክ እየተናገረ ያለው ሱሩፌል ማለት ነው። እንዴት አርጋ እንዳመለቆች አላቅም። የእጇ ታስሮ የነበረ አምልቃ ዝም አለች ማለት ነው። እንድታሰረች አስማሰች ማለት ነው። ከዛ ሱሩፌል ልክ እንዳንቺ ቆንጆ የሆነች ልጅ እንደዛ ስታገት እንዴት ያምራል ምናምን ብሎ ከሷ ጋር ትንሽ ቅር ሲጠጋ ማለት ነው። ዝፋኔ ደግሞ መታችና እሱ ወድቆ እሷ ደግሞ አመለጠች ማለት ነው። ከዛ እሱ ስታመልጥ በረከት ደግሞ ስልኳ እምቢ ብሎ ምን ሆነ ነው ምናምን ሲለው ከቤት ማለት ነው ውጪ ይፈልጋለሁ ብላ ሲወጣ ዝፋኔ አምልጣ በረከት ደግሞ ለዝፋኔ ሲፈልግ ብሎ መንገድ ላይ ተገናኙ ማለት ነው። ያው ዝፋኔ ስታመልጥ ደስ ብለኛል። ምክንያቱም ያው ደስ አይልም ነበር እንደዛ አግቷ ማለት ነው። አያምርም ነበር እና እንደዛ ምን ሆንሽ ምናምን ስላት ቤት ስንገባ እነግርሃለሁ ወንድሜ፣ አሁን ደግሞ ቤት እንሄዳለን ብላ ተደክማለች ማለት ነው ዝፋኔ። ወይዘሮ ማርታ ደግሞ በጣም ተናዳለች። ለምንድን ነው አንተ የምትራባ ለይሄን እንዴት እናድርገን ነው እላማችን እንደዛ የምናስከው ብላ ትናዳለች ማለት ነው። አንተ የምትራባ ብላ ለሱሩፌል በጣም ነው የተቆጣችው። ሱሩፌል ደግሞ አንቺ እየመጣችሁ እንደዛ ለኔ የምትናደድና የምትቆጪ ምንም አይነት ስልጣን የለሽ ምን ሆነሽ ነው ምን ብሎ ለወይዘሮ ማርታ አስፈራራት ማለት ነው። ሱሩፌል ደግሞ በቃ አንቺ የፈለግሽው ሳይሆን እኔ የፈለግኩ ብቻ ነው ይሄን ሀሳቤና የማያሳካት ብሎ ለወይዘሮ ማርታ ተናዶ ማለት ነው ጥሏ ሄዳ። ወይዘሮ ማርታ ተናዳ ምን የማይረባ ልጅ ምንድነው ይሄን እላማይ ሁላ በለሽዋ ምናምን ብላ በጣም ተናዳለች። ዝፋኔ ስለመለጠች ማለት ነው። ከዛ ዝፋኔ ደግሞ ቤት ሄዷ እንደዛ ለበረከት ምን እንዳገታ ምናምን ሁሉ ነገር ስትነግሩ በጣም ተናዶ በረከት ደግሞ ይሄን ልጅ እገለዋለሁ ብሎ
ሊሄድ ነው ፈልጎ ብሎ ሲወጣ ላ ወንድሜ እኔ ጥሩ ሀሳብ አለኝ አንተ ዝም ብልና በረከ የሱሩፌል ለመጀመሪያ የነበረችው ሚስቱ ማለት ነው ለመጀመሪያ የነበረችው ሚስቱ እንዴ የት እንዳለች ምን እየሰራች እንዳለች በእያንዳንዱ የሚሰራው ሱሩፌል እንከታተለልና ተከታተለህ አንተ ለሱሩፌል እንደዛ በዛ ነው የምንይዘው ብላ አንድ ሀሳብ ነገሮችና እሱ ደግሞ በዚህ ትንሽ ተረጋጋ በቃ ዝፋኔ እንደዛ ይሻላልና ብሎ ውጪ ወጥቶ ማለት ነው ለሱሩፌል ሁለታችሁ ዝፋኔና በረከት ተከታትሎ ወደ ብርቱካን ማለት ነው ብርቱካን የመጀመሪያ ሚስቱ የነበረችው ከብርቱካን ጋር ደግሞ የመጀመሪያ ሚስቱ ስለነበረች የበረከትና የብርቱካን የጋብቻ ወረቀት አልተቀደደም ማለት ነው። ይሄ ማለት ደግሞ ከነሱ ብርቱካን እስካሁን የት እንዳለችው አያውቁም፣ የት እንደገባች ማለት ነው አያውቁም። ከዛ ሱሩፌል በድብቅ ለብርቱካን ያገኘታል ማለት ነው። ከዛ ለበረከት ደግሞ በረከትና ዝፋኔ ተከታትሎ ለሱሩፌል እንዴት ቤት እንዲገባ ለብርቱካን እንዴት አድርጎ ነው የሚያገኛት ብሎ ተከታትሎ ቤቱ አወቁ ማለት ነው። አወቁ። ያው ወይዘሮ ማርታ ደግሞ ለምኞት ቤቷ ላይ ሄጃ ለመስፈራት ትንሽ እየመከረች ነው ማለቱ ለምኞትና ለበረከት እንድትጠረጥሮ ማለት ነው። እንድትጠረጥሮ እንደዛ ወይዘሮ ማርታ እያደረገች ነው ማለት ነው። ያው ምኞት ደግሞ ከሁለት ልብን ያለታ አንደኛ ለበረከት እንድትጠረጥሮ በውስጣ እያስማሰለች ነው። አንዱ ነው ለምንድን ነው እንደዚህ ያለችን ውስጣ ልባ ውስጥ እየተመላለሰ ሀሳብ አስቸግረዋል ማለት ነው። እና ያው ድራማው ብዙ ትንሽ ውስብስብ ብለዋል። አሁን ደግሞ ያው እንዲጨረሽ ትንሽ ነው የቀረው መሰለኝ። 1/3 ክፍል ነው ያው አሁኑ ትንሽ እየተጨረሸ ነው ድራማው። ያው እንግዲህ ተስፋ አድርጋለሁ ለበረከት ለሚስቱ የሚስቱ የመጀመሪያ የነበረችው ሚስቱ ማለት ነው የዚህ አግኝቶ ወረቀቱ ይቀዳለሁ ብዬ ተስፋ አድርጋለሁ። ደግሞ በቀን እንጃ አላቅም ትንሽ ውስብስብ ብለዋል። ግራን የገባኝ በረከትና ሱሩፌል እንዳይጎዳው ፈርቻለሁ እኔ ማለት ነው። እና ያው ወይዘሮ ማርታ ደግሞ በጣም ተናዳለች። የራስዋ እርምጃ እየወሰደች ነው ከሱሩፌል ጋር ስለተናደደች ማለት ነው። ያው እንግዲህ የሚመጣ ቀጣይ ደግሞ አብረን እናያለን። ቤተሰብ በያላችሁ ሰላማችሁ ብዝት ይበልልኝ። ይህን ደግሞ ላይክ ሸር እያረጋችሁ ቤተሰብ ሆኑ ውዴቼ።